ሀያላን ፍጥጫ ጥበቃው አልበገራቸውም። የአሜሪካ ባህር ኃይል የሩሲያን የብረት አጥር ጥሶ መርከቧን በቁጥጥር ስር አውሏታል። የዓለምን ትኩረት በከፍተኛ ድንጋጤ የሳበ አንድ ክስተት በውቅያኖስ ላይ ተከስቷል። ሩሲያ በዘመናዊ ሰርጓጅ መርከቦችና በታጠቀ ባህር ኃይል አጅባ አስታጓጉዛት የነበረችው ግዙፍ የነዳጅ ጫኝ መርከብ በአሜሪካ ድንገተኛና አስገራሚ ወታደራዊ ኦፕሬሽን በቁጥጥር ስር መውደቋ ተሰምቷል። የኃይል ፍጥጫው ድባብ ሞስኮ ማንም ሊነካት አይችልም በሚል በታላላቅ የጦር መርከቦች ከበባ ያሰማራቻት መርከብ በአሜሪካ የባህር ኃይል ቁጥጥር ስር መዋሏ ለብዙዎች ያልተጠበቀም ሆኗል። የሩሲያ ሰርጓጅ መርከቦች የባህር ውስጥ ጥበቃ እያደረጉ ቢሆንም የአሜሪካ ኃይሎች ያሳዩት ወታደራዊ የበላይነትና የደመቀ ኦፕሬሽን የሞስኮን የጥበቃ ቀለበት ሰብሮ ገብቷል። የቃላት ጦርነትና የጦርነት ዳመናው። ይህ ክስተት እንደ ሰደድ እሳት ዓለምን እያዳረሰ ሲሆን ከዋሽንግተንና ከሞስኮ የሚወጡት መረጃዎች እሳት እየተፉም ይገኛሉ። አሜሪካ ማዕቀብን የሚጥስና ዓለምን ሰላም የሚያናጋ ማንኛውንም እንቅስቃሴ የትም ቦታ ቢሆን እናቆመዋለን ስትል በድል አድራጊነት አውጃለች። ሩሲያ ይህንን ድርጊት ቀጥተኛ ጦርነት ትንኮሳና የባህር ላይ ውንብድና ስትል የጠራችው ሲሆን አጸፋው ምህረት የለሽ ሊሆን እንደሚችል ማስጠንቀቅ ላይ ትገኛለች። የዓለም ስጋት የነዳጅ ዋጋ በደቂቃዎች ውስጥ መናር የጀመረ ሲሆን የዓለም መሪዎች በሁለቱ ሀያላን መካከል ሊቀሰቀስ የሚችለውን ቀጥተኛ ጦርነት በመፍራት በከፍተኛ ስጋት ውስጥ ናቸው። የባህር ላይ ንግድ መስመሮች አሁን የጦር ቀጠና መስለዋል። ይህ አረብ ኒውስ ነው። ይመቻችሁ።